ሶ ምንድነው መጀመሪያ ሎጊን ለማድረግ በተሰጠን አካውንት መሰረት ኢሜይል እና ፓስወርዳችን እናስገባለን። ስለዚህ ዳናት@gmail.com እና ፓስወርድ እናስገባለን፣ የተሰጠን ፓስወርድ። ከዛ ሎጊን ብሎ ማለት ነው። ሎጊን ካልነው በኋላ ጥሩ ኮኔክሽን ከሆነ ቶሎ ያመጣልናል። እስከሚያመጣልን ድረስ እንጠብቃለን ማለት ነው። ከዛ በኋላ እንደዚህ ይመጣልናል ማለት ነው። ስለዚህ ምንድነው ኢንቨንተሪ የምትለዋን ነገር ስነካት ሙሉ እዚህ ጋር የተለያዩ ሶስት ዌርሃውስ ስላለን የሶስቱም ዌርሃውስ የመቀበያ የማውጫ ኢንተርናል ትራንስፈር እና የተመላሽ ዕቃ ካለ እያንዳንዱ ዌርሃውሶች ወይ ደግሞ ሾፖች ያሳየናል ማለት ነው። ስለዚህ ዳሽቦርድ ላይ ከመግባታችን በፊት መጀመሪያ ከዋናውን ጀምርና ኮንፊግሬሽን የሚል አለ። ኮንፊግሬሽን ምንድነው? ሙሉ ዌርሃውሳችንን ሾፓችንን እንዳለ ካታጎሪዎቻችንን መለኪያዎቻችን ያንዳንዱ በኪሎግራም በሊተር ነው የሚለው የእቃዎችን እያንዳንዱ ሜዠርመንቶች ወይ ደግሞ ዩኒት ኦፍ ሜዠርመንቶችን የምናስገባበት ነው ማለት ነው። መጀመሪያ ከዌርሃውስ እንጀምራለን። ዌርሃውስ ላይ ባለፈው እንዳየነው እዚህ ጋር ዳ ሱፐርማርኬት ትልቁ ዌርሃውሳችን ነው። እሱ ዋናውን ብለን ያስቀምጣለን እንደዚህ። ከዛ በኋላ ሾፕ 1 ሾፕ 2 ሾፕ 3 እያለ እያንዳንዱ ብራንቾቻችንን እንደዚህ እያስቀመጥን እንሄዳለን ማለት አዲስ ዌርሃውስ ክሬት ለማድረግ ከፈለግን ኒው እንልና እዚህ ጋር ከዛ እዚህ ጋር ካምፓኒ ኔም ጠይቀናል። እዚህ ጋር ማለት ሾፕ 4 ማለት እንችላለን። ሾፕ 3 ሊሆን ይችላል እዚህ ጋር የምንለው። ከዛ በኋላ እዚህ ጋር ሾፕ 3 ላይ አብሪቬሽን ወይ ደግሞ ሾፕ ኔም እንሰጣለን ማለት ነው። ስለዚህ ይሄ ደግሞ ሪሰፕላይ የሚደረገው ከማን ነው ሪሰፕላይ የሚደረገው ዕቃ የሚሰጠው ከማን ነው የሚለውን ነገር ከዋናው ስለሆነ ከዋናው መስጠት እንችላለን፣ ወይ ከሌላኛው ሾፕ 1 ሾፕ 2 ሊሆን ይችላል። ከነዛ ውስጥ ከሆነ ደግሞ እነሱ አንዱ እንሰጠዋለን ማለት ነው። ስለዚህ ለጊዜው ምንም ስለሌለ ራሱ የሚቆም ብለን እናስብ ለምሳሌ። ካለዛ ደግሞ ከዳን ማለት እንችላለን ማለት ነው። ከዛ እዚህ ጋር ሴቭ የምትለዋን ክሊክ እናደርጋለን። ሴቭ ያደርግልናል። ማጥፋት ከፈለገ እዚህ ጋር ያለችው ቀስት ያላትን በተን ከታለን ማጥፋት ከፈለግን እዚህ ጋር ይችን ስንላት ይጠፋል። ሾፕ 3 እዚህ ጋር ክሬት ተደርጎልናል ማለት ነው። ዌርሃውሳችንን ክሬት አድርገናል ማለት ነው። ሌላ ምንድነው ፕሮዳክት ካታጎሪ ነው። ፕሮዳክት ካታጎሪ ደግሞ እያንዳንዱ ፕሮዳክቶች የሚገኙበትን ፓረንታቸውን ማለት ነው የምናስቀምጠው። ለምሳሌ ባለፈው እዚህ ጋር ዳያሪ ፍሩት ብለን አስቀምጠናል። እዚህ ጋር ደግሞ ሌላ ማስገባት እንችላለን። ለምሳሌ ብስኩት ከሆነ የብስኩት ብለን እናስገባለን። ይሄ ለምሳሌ ዝም ብለን ለምሳሌ ማጥፋት ከፈለግን ዲስካርድ የምትለውን ማለት ነው ያጠፋልናል ማለት ነው። ሴቭ ለማድረግ ከፈለግን ደግሞ አጠገብ ያለችውን ሴቭ በተን እንነካለን ማለት ነው። ካታጎሪዎቻችን እንደዚህ እያደረግን ክሬት ማድረግ እንችላለን። ከፈለግን ለመደለት ከፈለግን የምንፈልገው መደለት እንችላለን። እዚህ ጋር ቲክ እናደርግና አክሽን ውስጥ እንገባለን። እዚህ ጋር ኤዲት የምትለውን በተን እንነካለን። የስ ኦኬ እንለዋለን ማለት ነው። ከዛ በኋላ ይደለትልናል ማለት ነው። ፕሮዳክት ካለው ግን ተያይዞ ስለሚቀመጥ አያስደልተንም ማለት ነው። እዚህ ጋር ካታጎሪዎች ፊልተር ማድረግ እንችላለን በምንፈልገው እንደፈለግን አድርገን እዚህ ጋር ፊልተር ማድረግ ግሩፕ ማድረግ እንችላለን። ኢምፖርት ማድረግ እንችላለን። ኦልሬዲ ሊስት የተደረገ ከሆነ በኤክሴል ከሆነ ኢምፖርት ለማድረግ እዚህ ጋር መጥተን አፕሎድ እንለዋለን። በዚህ ኤክሴል ካለ ኤክሴል አፕሎድ እናደርጋለን ማለት ነው። እንደዚህ እያደረግን ማስገባት እንችላለን ማለት ነው። እንዳለ ካታጎሪዎቻችን ማለት ሌላ ምንድነው ፕሮዳክቶች እንዴት መመዝገብ እንችላለን የሚለውን ለማሳየት ያህል ፕሮዳክት ውስጥ እንገባለን። እዚህ ጋር መጥተን ፕሮዳክት የሚለውን እንነካለን። ከዛ እዚህ ጋር ሙሉ ያሉ ፕሮዳክቶችን ያሳየናል ማለት ነው። ያሉት ነው እንዳለ ያሳየናል። እዚህ ጋር ፕሮዳክት የሚለውን ላይ እንመጣና ኒው እንለዋለን። ኒው የሚለውን ስንነካ አዲስ ፕሮዳክቶችን ለመመዝገብ የምንጠቀምበት ሊንክ ነው ማለት ነው። ከዛ እዚህ ጋር ለምሳሌ የምንፈልገው ፕሮዳክት እናስገባለን ማለት ነው። ለምሳሌ ያ ሊሆን ይችላል። ከዛ የፕሮዳክት የሚሸጥ ነው ወይስ የሚገዛ? ቢኮዝ አንዳንድ እቃዎች ተገዝተው ብቻ ለኢንተርናል ኮንሰምፕሽን ስለምንጠቀምባቸው እነሱን እናስቀምጣለን። አንዳንዶች ደግሞ
ሽያጭ ብቻ ሊሆን ይችላል። አንዳንዶች ደግሞ ገዝተንም ማትረፍም ከሆነ እንደዛ ማድረግ ይቻላል። ሁለቱንም ቲክ ማድረግ ገዝቶ ማትረፍ ከሆነ ሁለቱንም ቲክ ማድረግ። ከዛ እዚህ ጋር ፕሮዳክት ካታጎሪ ያስመርጠናል። አንዱን ምርትነት አለ ኮንሱመብል ነው ሰርቪስ ነው ስቶረብል ነው የሚለው ነገር ምርትነት አለ። ለምሳሌ ፓፓያ ኮንሱም የሚደረግ ስለሆነ ኮንሱመብል እንለዋለን። ዩኒት ኦፍ ሜዠርመንት በኬጅ ሊሆን ይችላል። እዚህ ጋር መርጠን ማለት ዩኒት ኦፍ ሜዠርመንት በኪሎግራም ከሆነ በኪሎግራም ምርትነት ማለት ነው። ከዛ እዚህ ጋር በኪሎግራም ስንት ነው የሚሸጠው የሚለውን ነገር እናስገባለን። 60 ብር። እዚህ ጋር ፕሮዳክት ካታጎሪ ደግሞ እንመርጥለታለን ማለት ነው። እዚህ ጋር ፕሮዳክት የትኛውን ፍሩት ውስጥ ነው የሚገኘው፣ ዳያሪ ውስጥ ነው፣ ቅድም እዛ ካስገባናቸው ውስጥ ላይክ የሚገኙበት ቦታ እናስገባቸዋለን። ምንድነው የሚጠቅመን? ማኔጅ ለማድረግ ይጠቅመናል። በዛ ካታጎሪ ያሉ ፕሮዳክቶች ማወቅ፣ በዛ ካታጎሪ ያሉ ፕሮዳክቶች ምን ያህል ወጥተዋል ገብተዋል የሚለውን ነገር ለማወቅ ይረዳናል ማለት ነው። ስለዚህ ይሄንን ነገር ወደ ፍሩት ካታጎሪ ውስጥ ይቀምጣል ማለት ነው። ኢንተርናል ሪፈረንስ ካለ ኢንተርናል ሪፈረንስ እዚህ ጋር የቤቱ ውስጥ ያሉ ኢንተርናል ሪፈረንስ የሚሰጥ ነው የሚያስገባን ካለ ሰምቶ እንችላለን። ባርኮድ ካለ ባለፈው እንዳየነው ሰካትና ተጠቃው ያለችው ባርኮድ ካምፓኒ ምልክታትን ቴክስ እና ዩኒክ የሆኑ ፎቶ ያመጣና ከዛ በኋላ ሴቭ እንለዋለን ማለት ነው። ሌላ ምንድነው ኢንቨንተሪ ውስጥ እንገባለን። እዚህ ኢንቨንተሪ ውስጥ ከገባን በኋላ ከዛ በፊት አርቲፋክት ቫሪያንት የሚባል አለ። እሱ ቫሪያንት ምንድነው? አንድ ፕሮዳክት የተለያየ በከለር ሊለያይ ይችላል፣ በሳይዝ ሊለያይ ይችላል። ተመሳሳይ ፕሮዳክት ተመሳሳይ ብራንድ ግን በተለያየ ከለር እና ሳይዝ የሚለያይ ከሆነ እዚህ ጋር ባች እያደረገ ለምሳሌ ከለር ከሆነ በከለር ምን ያህል ዋይት ነው፣ ጥቁር ነው፣ ነጭ ነው እያለ እዚህ ጋር እናስገባለን ማለት ነው። እንደዚህ እያደረገ ማስገባት እንችላለን ማለት ነው። ከፈለግን እዚህ ጋር መጠን ማጥፋት እንችላለን። ኢንቨንተሪ ላይ ስገባ ወደ ኢንቨንተሪ ስንመጣ ደግሞ ኢንቨንተሪ ላይ ክሊክ ስናደርግ የምናገኘው ነገር ነው ያ ፕሮዳክት ትራክ የምናደርግበት ሶስት አይነት መንገዶች ሊኖሩ ይችላሉ። በሴሪያል ነምበር ሊሆን ይችላል፣ በሎት ነምበር ወይ ባች ነምበር ሊሆን ይችላል፣ ወይ ደግሞ ምንም ትራኪንግ ላይ ያስፈልገው ይችላል። በሎት ነምበር ካል ግዴታ ኤክስፓየር ዴት ማስገባት አለብን። ኤክስፓየር ዴት እዚህ ጋር ያለችውን ቲክ ስናደርገው እዚህ ጋር ያመጣልናል ማለት ነው። ኤክስፓየርዴሽን ዴት ቁጥር እናስገባበታለን። ይህ ማለት ቀን ማለት ነው። ዴይስ አፍተር ከተቀበልን በኋላ በምን ያህል ፋብሪካው ኤክስፓየር የሚያደርግበት ማለት ነው። ስቶክ ከገባ በኋላ ከተቀበልን በኋላ ኤክስፓየር የሚያደርገው ከሁለት ወር በኋላ ሊሆን ይችላል። 30 ቀን እናስገባለን። ቤስት ቢፎር ዴት ቢፎር ኤክስፓየርዴሽን ዴት ደግሞ ምንድነው? ኤክስፓየር ከማድረግ በፊት ኖቲፋይ እንዲያደርግልን ከፈለግን 40 ቀን ማድረግ እንችላለን። ኤክስፓየር ካደረገ በኋላ ሪኒዋል ዴት መቼ የምናስገባ ከ10 ቀን በኋላ መወገድ አለበት። ኤክስፓየር ካደረገ በኋላ ኤክስፓየር ከማድረግ በፊት ደግሞ ልከር እዚህ ጋር ከ30 ቀን ሊሆን ይችላል ማለት ነው። አለርት እንዲሰጠኝ ማለት ነው። እንደዚህ አድርገን ለአንድ ፕሮዳክት ኤክስፓየር ዴቱን እናስገባለን። ከዛ ሴቭ እንለዋለን። ይህን ፕሮዳክት ሴቭ ስናደርግ እዚህ ጋር ምን ያህል ያሳየናል? ኦን ሃንድ ማለት ስቶክ ውስጥ ያለው ብዛት ማለት ነው። ምን ያህል አለ? 16 ፎርካስት የሚያደርገው ደግሞ ቢገባ ምናምን ብሎ ፎርካስት የሚያደርገው 16 አለ። ኢን ኤንድ አውት ምንም ነገር የለም። ሪኦርደሪንግ እንደው ምንድነው ማለት ያ ስቶክ ከማለቁ በፊት ለምሳሌ 10 ከ16 ካለን እዚህ ጋር 8 ሲደርስ ራሱ ኖቲፋይ እንዲያደርግ ማለት ደግሞ ሪኩዌስት ፐርቼዝ እንዲያስነሳ ከፈለግ ብዙ ጊዜ እነዚህ ከፐርቼዝ ሞጁል የሚባል እሱ አንድ ላይ ኢንተግሬት ሆኖ የሚሰራ ነው። ይሄ ኢንቨንተሪ ስለሆነ በተመች ታይም ነው። ፑት ዌር ኦን ደግሞ ማለት እቃዎችን የት ላስቀምጣቸው ነው፣ የትኛው ሸልፍ ላይ ሊሆን ይችላል፣ የትኛው ስቶሬጅ ነው ዌርሃውስ የሚለውን ነገር ለማስቀመጥ ስንፈልግ እሱ ውስጥ የሚገባ ማለት ነው። እነዚህ ይመስላሉ። እዚህ ጋር ያለው ነገር መደለ ከፈለግ እንዳለ እዚህ ጋር ከፈለግን አርካይቭ ማድረግ እንችላለን። ከፈለግን አድርገን እዚህ ጋር ሪፖርቶችን ማየት እንችላለን ማለት ነው። ፕሮዳክቱ ላይ ፕሮዳክቶች መስራት ይቻላል። ፕሮዳክት ኢንኮርሽን ማድረግ ይሄን ይመስላል ማለት ነው። በተጨማሪ ምንድነው ፕሮዳክቶችን ካስገባን በኋላ ያንዳንዱ ፕሮዳክቶችን መጠናቸው እንደዚህ ማየት እንችላለን። የሚሰሩ ኦፕሬሽኖች ይኖራሉ። ኢንቨንተሪ የሚሰሩ ለምሳሌ ሪፕሌሽመንት የሚባለው ቅድም ያልኳቸው ሪኦርደሪንግ ብሎ ነው። እዚህ ላይ ሲደርስ
ግዢ አስነሳልኝ ብለን የምናስጨምርበት ነው። ኢንቨንተሪ አጀስትመንት ደግሞ የሚባለው ምንድን ነው? አንዳንዴ ፊዚካል ላይ የተቆጠረው ወይ ደግሞ ሱፐርማርኬት ላይ የተቆጠረው እቃ ብዛት እና ሲስተሙ ላይ ያለው ልዩነት ሊፈጠር ይችላል። ልዩነቶች ካሉ እዚህ ጋር ኢንቨንተሪ አጀስትመንት የሚባል አለ። በዛ አጀስት ማድረግ እንችላለን ማለት ነው። ቢኮዝ ኢንቨስቶክ ላይ ያለው ለምሳሌ 10 ከሆነ ፊዚካል ላይ የቆጠርነው ሲስተም ላይ 8 ካለ ሰው ልዩነት አለ። ሰው ልዩነቱን በምክንያት አጀስት እናደርጋለን። እዚህ ጋር ካውንት አለ። እዚህ ጋር ለምሳሌ 250 አለ። እዚህ ጋር ካውንት አድርገን ያገኘነው እኛ ለምሳሌ ፊዚካል ላይ 200 ከሆነ ዲፍረንሱ 50 ትሆናለች ማለት 50 ያለችም ወይ ደግሞ ኔጌቲቭ ናት ማለት ነው። ኤክስትራ ሳይሆን የለም ስቶር ውስጥ የለም። ስለዚህ ሰውየው ተጠያቂ ነው። ስለዚህ ፕሮዳክት ደግሞ ሂስትሪን ለማወቅ ከፈለግን ሂስትሪ የሚለውን ገብተን እያንዳንዱን የተከናወኑ ትራንዛክሽን እንችላለን ማለት ነው። ሌላ ትራንስፈር ደግሞ ለማድረግ ከአንድ ዌርሃውስ ወደ ሌላ ዌርሃውስ፣ አንድ ሾፕ ወደ ሌላው፣ ከዌርሃውስ ወደ ሾፖች ወደ ብራንቾች ለማስተላለፍ ከፈለግን ትራንስፈር የምትላለች ኦፕሬሽን ትራንስፈር እንላለን። ከዛ ኒው እንላለን። ከዛ በኋላ ለማን ነው ኮንታክት የሚደረግ ፐርሰን የማን ነው የሚለው ይገባል። ኦፕሬሽን ታይፕ ምንድን ነው? ኢንተርናል ትራንስፈር ሎኬሽናችን እናስገባለን እዚህ ጋር። ያ ማለት ዳን ሱፐርማርኬት ማለት ነው። የደብሊው ኤች ስቶክ እንደማለት ነው። ይሄን ስቶክ ዋን ስቶክ ከዛ ወደዚህ ሾፕ ዋን ለማስተላለፍ ፈልገናል። ትራንስፈር የሚደረጉት ፕሮዳክቶች ደግሞ እዚህ ጋር ሊስት አውት አድርገን እናስገባቸዋለን። ሊሆን ይችላል የሚገቡት ሌላም ፕሮዳክቶች ካሉ እዚህ ጋር እየጨመርን እንሄዳለን። እንደ እንትኑ ብዛት እንደ ፕሮዳክት ትራንስፈር እንደሚደረግ ብዛት እዚህ ጋር ትራንስፈር እንሄዳለን። ከዛ ለዚህ ኃላፊነት የተሰጠው ማርካስቶር ይላል። ከዛ በኋላ ቫሊዴት ያደርጋል ማለት ነው። ከስቶክ ከመውጣቱ በፊት ይሄ ቫሊዴት ያደርግልናል ስቶክ ማለት ነው። ከዛ ቫሊዴት ያደረገ ማለት ትራንስፈሩ ይፈጸማል እንደማለት ነው። ይችኛዋን ደግሞ እንደ ሂስትሪ ደረሰኛ ማግኘት ከፈለግን ለማን ትራንስፈር አድርገን በምን ሰዓት ላይ የሚለውን ነገር ለማየት ፕሪንት አውት ይደረጋ ይችላል። ፕሪንት አድርገን እንደ ሂስትሪ ወይ ደግሞ እንደ ኤቪደንስ መያዝ እንችላለን ማለት ነው። እዚህ ጋር ትራንስፈር የሆኑ እንትኖች ናቸው፣ ፕሮዳክቶች ናቸው፣ ብዛታቸው አሉ፣ ኦርደር ተደርገዋል፣ እነዚህ ደርሰዋል እንደማለት ነው። ይህን ይመስላል ማለት ነው። ሌቡል ፕሮዳክቶች ከላከው በኋላ የተበላሸ ሊሆን ይችላል። እነሱ ሪተርን ለዚህ ጋር ሪተርን የሚደረጉት ከማን ሪተርን ሎኬሽን ወደ ማን ነው የሚመለሰው የሚለውን እናስገባለን ማለት ነው። ከዛ በኋላ እዚህ ጋር ሪተርን የሚደረገው ብዛቱን እዚህ ጋር እናስገባለን። 5 ከሆነ 5 ከዚህ ደግሞ የተበላሸው 10 ከሆነ 10 እንመልሳለን ማለት ነው። ከዛ ሪተርን ይላል። ስለዚህ በዚህ መሰረት ስትሪም ደግሞ ይዝልናል ማለት ነው። ከፍሮም ከዚህ ስቶክ ወደዚህ ተመላልሷል ማለት ነው። ሁለቱም እቃዎች ስንት 10 እና 5 ማለት ነው። ይህንን ከፈለግ ፕሪንት አድርገን በኤቪደንስ መያዝ እንችላለን ማለት ነው። እዚህ ጋር ተመላሽ ያለው ከማን ተመለሰ፣ ወደ ማን ገባ፣ በምን ያህል ቀን ነው፣ ዋናው ምንድን ነው፣ መጀመሪያ ኦርደር የተደረገበት ሬሲፓን ይዛል፣ የትኛው ዌርሃውስ ነው፣ ኪዋር ኮድ ባርኮድ ጀነሬት ያደርጋል። ስለዚህ ሁሉም ኤቪደንስ እንደዚህ በደረሰኝ ጀነሬት አድርጎ ይይዝልናል ማለት ነው። የተበላሸ ካለ ደግሞ ሌላ ስክራፕ የሚባላል ወደዛ ስቶር መመለስ እንችላለን ማለት ነው። ኢንተርኔት ትራንስፈር የሚባለው ይህንም ቫሊዴት ስናደርገው ወደ ስቶር ይመለሳል። ሌላ ስክራፕ የሚባለው ምንድን ነው? እነዚህ የተበላሹ እቃዎች፣ የማይፈልጉ እቃዎች የሚቀመጡበት ቦታ ማለት ነው። እሱን እዚህ ጋር እቃውን እናስገባለን። ለምሳሌ በንቆሎ ብዛት ምን ያህል የተበላሸ የሚለው አምስት እንላለን። ከዛ የተለውን ሶርሱ ወይም ደግሞ እዚህ ጋር ማስቀመጥ እንፈልጋለን። ከዛ ማለት ሌላ ምንድነው? በሪኩዌስት ደግሞ የሚነሱ ሊኖር ይችላሉ። ለምሳሌ ቅድም ኢንተርናል ትራንስፈር ነው፣ አድሚኑ ለፈለገ ትራንስፈር ማድረግ ይችላል።
እዚህ ጋር ግን ምንድነው ሪኩዌስቶች ከተለያዩ ሾፖች ሊመጡ ይችላሉ። ሪኩዌስት የተደረገበት ቀን ሪኩዌስት ዌርሃውስ ማን ነው የሚጠይቀው የሚለው እዚህ ጋር ሶስት ሁለተኛው ሊሆን ይችላል። ሪጀንሲውን ያስገባል ኖርማል ጀንትራል የሚለው ነገር እዚህ ጋር እንዳለ ቲካን ያስገባል። ከዛ በኋላ ፕሮዳክቶችን ሊስት አውት አድርጎ እዚህ ጋር ያስገባል። ለምሳሌ የሚፈለገው 10 ከሆነ 10 ፈልጋለሁ ሊል ይችላል። ከዛ ሴቭ አድርጎ ሰሚት ሲያደርግ ሪኩዌስት እየጠየቀኛል። ስቶር ማናጅ ወይ ደግሞ ዌርሃውስ ላይ ያለው ሰውዬ የአይን ሪኩዌስት አፕሮቭ ያደርጋል ማለት እዚህ ጋር እቃ ምንም ይሄ እቃ ዌርሃውስ ውስጥ ምንም ስለሌለ ዜሮ ባላንሱን ያሳየዋል። በምን ያህል ስቶክ ውስጥ እንዳለ ብለናል። የተጠየቀው 10 ነው። ምንም አይነት ባላንስ የለም። ስለዚህ ፐርቼዝ ሪኩዌስት ስንት ብሎ ይጠይቃል ማለት ነው። ፐርቼዝ ሞድ ስለሌለን አሁን ይባላል። ለምሳሌ ሌላ ፕሮዳክት ስላንድ ፕሮዳክት እንውሰድና እንደዚሁ ለምሳሌ ላርጅ ካቢኔት በጣም ጠይቀሲ ስቶክ ላይ ስታለ 170 ማለት ነው። አራት መጠየቅ እንችላለን። አፕሎድ ስናደርገው ኤስአይቢ አስነሳ ይላል። ኤስአይቢ ማለት ምንድነው? ስቶር ኢሹ ቮቸር ማለት ነው። ለኢንተርናል ትራንስፈር እቃው ስላለ ለሱ ትራንስፈር እናደርግ ያለብን። ይህን ስነካ እዚህ ጋር ፕሮዳክቱን ይዞ መምጣት አለበት። እሱን እናስገባለን። ከዛ በኋላ ሪኩዌስት ያችን ኤስአይቢውን እዚህ ጋር ሪፈረንስ ይዝልኛል። ከየትኛው ዌርሃውስ ወደ የትኛው የሚሄድ የሚለውን ነገር ያሳየኛል። ይህንን ለምሳሌ ዴስቲኔሽናችን ሾፕ ዋን ከሆነ ሾፕ ዋን እዚህ ጋር እናስገባለን። ሾፕ ዋን ብለን እናስገባለታለን። የእቃው ብዛት 4 ከሆነ እዚህ ጋር 4 እዛ ማለት ኢሹ ያደርግበታል። ይሄ ስቶር ማናጀር ኢሹ ካደረገለት ሆነ ሾፕ ወይ ደግሞ ሾፕ ዋን ላይ የጠየቀው ሰው የሚያደርግ ይቀበላል ማለት ነው። እዚህ ስቶክ ላይ ስንገባ 4 ላርጅ ካቢኔት የሚባለው 4 ተቀብሏል ብሎ ያመጣልናል ማለት ነው። ስትሪም እንደዚህ እያደረግን ሪኩዌስቶችን ከዌርሃውስ መመለስ እንችላለን። አጠቃላይ ያሉት ኦፕሬሽኖች እነዚህ ይመስላሉ። ሌላኛው ሪፖርት ነው። ሪፖርት ላይ ስንገባ እያንዳንዱ ፕሮዳክት በካታጎሪ እዚህ ጋር በዌርሃውስ ያሳየናል። እዚህ ዌርሃውስ ላይ ምን ያህል ፕሮዳክቶች አሉ፣ ብዛታቸውስ ምን ያህል የሚለውን እያንዳንዱ እዚህ ጋር ያሳየናል። አሁን እዚህ ጋር ምንም ስለሌለ ባዶ ዜሮ ምንም ሾፕ ስሪ ቅድም ክሬት ያደረጉት ምንም ስለሌለ አሁን እነሱም ባዶ ነው የሚያሳየኝ። ካለ ግን ለምሳሌ ሾፕ ዋን ላይ ካለ እዚህ የተወሰኑ ፕሮዳክቶች ይኖራሉ ትራንስፈር ስናደርግ ስለነበረ እነሱን ይዝልናል። ቶታል ያስቀምጠኝ እጃችን ላይ ያለ ይሄን ያላለ የተጠቀሙ ይሄን ያላለ የገባ ኢንቨስት አለ የወጣ የለም እንዲያለ ሂስትሪ ይዝልናል ማለት በየሚሉስ በካታጎሪ ከፈለግ በካታጎሪ ፊልተር አውት ያደርጋል። እያንዳንዱ ፕሮዳክት ስቶክ ላይ ምን እንዳለ እጃችን ላይ የወጣ የገባ የሚለው ሂስትሪው ራሱ እዚህ ጋር ትራክ ማድረግ ይችላል። ስቶክ ያለና ያሉን ባላንስ መዘግየት እንችላለን። ሎኬሽን ደግሞ በብራንቾቻቸው እያንዳንዱ ብራንች ወይ ደግሞ በየሾፖቹ የሚሆኑ እቃዎችን እያንዳንዱ ማየት እንችላለን። የፕሮዳክት ይህን ያላለ ብዛት የሚለውን ነገር እያንዳንዱ ማየት እንችላለን። ሙቪ ስትሪ ደግሞ ማለት የእቃ ምን ያህል ምን እየሆነ ተንቀሳቅሷል፣ ከየት ዌርሃውስ ወደ የትኛው ዌርሃውስ ሙቭ አድርጓል የሚለውን ነገር ይይዝልናል። እያንዳንዱ ለምሳሌ ይሄኛው ቅድም ኮምፒውተር ኬዝ የሚባለው ከዌርሃውስ ተመላሽ አድርገን የተበላሸ ከሆነ ማለት ነው ወደ ዌርሃውሱ ያመጣልናል ማለት ነው። ወደ ዋናው ባለስ ከሾፕ ዋን ወደ ዋናው መስመር ሳስልክ የክብኞቹን በዚህ ያለ ይመለስላል። የሚወጣው እንደዚህ ያደረገ ይወጣል ማለት ነው።
እያንዳንዱ እንደዚህ ያለ ማየት እንችላለን ማለት የወጡትን ብለን እዚህ ጋር የወጡትን ያላቸው የሚለውን ነገር ፊልተር አውት እያደረግን ማየት እንችላለን። የገቡትን ብቻ የምንፈልገው ከተባለ ደግሞ የገቡትን ማየት ይቻላል። እንደዚህ ነው። ኢንካሚንግ ማለት የገቡ ነው። የወጡት ደግሞ ኦንጎይንግ ናቸው። ኢንተርናል ትራንስፈር የተከናወኑትን ማየት ከፈለግን እነዚህ ኢንተርናል የተከናወኑትን ማየት እንችላለን። በቀን ደግሞ ፊልተር እያደረግን በ30 ቀን ውስጥ ምን ተከናወነ፣ በ3 ወር ውስጥ በ12 ቀን እያደረግን ፊልተር አውት እያደረግን መሄድ ይችላል። እዚህ ጋር በዴት ፊልተር ማድረግ እንችላለን። በስታተስ ይቻላል። በፕሮዳክት፣ በሎኬሽን፣ በካታጎሪ እንደፈለግን እያደረግን ማየት እንችላለን። ከፈለግን እነዚህ ፕሮዳክቶች እዚህ ጋር ኤክስፖርት ማድረግ እንችላለን። ሌላ ዳሽቦርድ ላይ ስንሄድ እዚህ ጋር አሁን 4 ዌርሃውስ ስላለ የአራቱ ዌርሃውስ ስታተስ የሚያመጣ ነው። እዚህ ጋር ቶፕ ሙቪንግ ፕሮዳክት በላይ የትኛው ፕሮዳክት በደንብ እየተሸጠ በ10 ቀን ውስጥ የሚለውን ነገር ያሳየናል ማለት ነው። በ3 ወር ውስጥ በ30 ቀን ውስጥ ላስት ይርስ የሚለው ነገር ሙሉ እዚህ ጋር እኛ ፊልተሮች እያደረግን ማየት እንችላለን ማለት ነው። እዚህ ጋር ደግሞ ፕሮዳክቶችን በካታጎሪ ያህል ብዛት አለ የሚለው ነገር በግራፍ ማየት ስንፈልግ ነው። እዚህ ጋር ደግሞ በካታጎሪ የትኛው ካታጎሪ በደንብ እየተሸጠ ነው የሚለውን ነገር ሽያጩ ፋስት ነው የሚለው ነገር ለማየት ስንፈልግ እዚህ ጋር ያሳየናል። እዚህ ጋር ደግሞ በሎኬሽን የትኛው ሎኬሽን በጣም እየተንቀሳቀሰ ነው የሚለውን ነገር ብራንቾች ካሉ ዌርሃውሶች ካሉ እነሱ የትኛው በደንብ እንቅስቃሴ ያሉ የሚለውን ነገር ለማየት ከፈለግን እዚህ ጋር ማየት እንችላለን። በቀን ፊልተር እያደረግን እዚህ ጋር ገቢና ወጪ የትኛው በጣም ገባ የትኛው ወጣ የሚለውን ነገር በደንብ አድርገን ማየት እንችላለን። እዚህ ጋር ኢንተርናል ትራንስፈር የተከናወኑት ሁሉ እዚህ ጋር ያሳየናል ማለት ነው። ዲስከስ የምትባለው ደግሞ ምንድነው? እዚህ ጋር ሜምበር ወደ የዚህ ቤተሰብ የሆነ ወይ ደግሞ ሲስተም አባል የሆነ ሰው እያንዳንዱ ሜሴጅ የሚለዋወጥበት እንደ ቻት ሩም ብላችሁ ማየት ስላላችሁ እንደዛ ነው። አጠቃላይ ይችላል ማለት ነው።